ዛሬ ሩታዬ እንግዲህ ከማልቀስ ወደ ጥፊ ተዛውራለች ማለት ነው። አብርሽ በጥፊ አጭለዋለች ማለት ነው። ሰሞኑን ሁላችንም እንደምናውቀው እና አብርሽ ሌላ ድራማ ይዘው መጥተዋል ማለት ነው። ነፂ የምትባል የአብርሽ የድሮ ፍቅረኛው በመምጣቷ ሁላችንም እናውቃለን። እንዲሁም ማነው ስሟ ሩታ ሁሌ ማልቀስ ነው ዝም የእሷ እንባ ደግሞ ማለቂያ የለውም እና ሁልጊዜ ሚዲያ ላይ መታ እንዳለቀሰች ነው እና አሁንም ቢሆን እያለቃቀሰች ነው። ማነው ይህ ደግሞ አሁን ላይ አርግዣለሁ ስትልም ነበረ። ከእርግዝና በኋላ አርግዣለሁ ስትል ግን ነፂ የአብርሽ ፍቅረኛ ማለት ነው እሷ አሁን ላይ መጣች። እስከ ዛሬ የት ነበረሽ? ቆይ እስከ ዛሬ እንደዚህ ሲሰሩ ስንት ሩታና አብርሽ ሚዲያ ላይ ስንት ጊዜያቸው እኛ እንኳን ካወቅናቸው ማለት ነው። እንሰሮ ሚዲያ ላይ ተዋወቁት እነሱ ከኛ እኩል ነው አብርሽ ሩታን ያወቃት ማለት ነው። ቢሆንም ግን እስከ ዛሬ የት ነበርሽ? ቆይ ብዙ ነገር ደርሶ እንዴ ቆይ እናንተ ቆይ ድራማ ሰለቻችሁም? ሁሌ ድራማ። ኧረ እናንተ ድራማ በዛ ያስጠላል። የምሬ ነው። ትንሽም እኮ እናንተ በቃ አሁን ወደ ትዳር ገብታችኋል። ስለዚህ ስርዓት ያለ ስራ ለምን አሰሩ? ተመልካች አላችሁ፣ የፈለጋችሁትን ነገር ብትሰሩ ይታይላችኋል። ግን አሁን ሁልጊዜ እንደው እኔ እኮ የምናየው ራሱ እንጃ። እኔ ግን አላያችሁም በነገራችን ላይ እውነት ለመናገር ማለት ግን ለምን ይሄን ያክል እና ሩታ ትላንት በጥፊ ያጭለዋለች ማለት ይሄን ያክል ለብር ብላችሁ በጥፊ ወይ አብረሽ እንደው ትላንት አልተረፈም። እንዲሁስ ደግሞ ሩታ ሁልጊዜ የምታለቅሽው እንባሽ ከየት ነው የሚመጣልሽ? ማለት እንጃ ብቻ እኔ ማለት ድራማው በስመ አብ እናንተ አይነት ድራማ የሚሰራ ሰው የእውነቴን ነው ብላችሁ ተከታታይ ድራማ እኮ ብትሰሩ እውነቴን ነው በደንብ እናያችሁ ነበረ። በዛውም የሆነ አስተማሪ ነገር እንደ አንድ ነገር እንደ ስንት ዓመታችሁ ዩቲዩብ ላይ እንደ አንድ ቀን ደህና አስተማሪ ስራ ሳትሰሩ አንድ ቀን በጎ አድርጎ ሳትሰሩ በቃ እንደዚሁ በቃ እንዳለቀቀሳችሁ አላችሁ ሁሌ ምንድን ነው? ኧረ ተው። ሲበዛም ምንድን ነው ማርም ሲበዛ ምንድነው ይመራል ነው የሚባለው አይደለ? እንደዛ ነገር እና እናንተ እጭ አላችሁ ማለት። ስለዚህ ምንድነው ዛሬ ሩታና አብርሽ ተደባድበዋል ማለት ነው። ማለትም ሩታ ነች በጥፊ አንተ ረካሽ፣ አንተ ካሁን በላይ ማየት አልፈልግም ዘር በል ይሄም ሲያንስ ነው እያለች ስታጠራምመው ነበረ። እሱም ሩታ ስርዓት ያዥ ቆይ ላስረዳሽ እያላትም ነበር ማለት ነው። እሷም ደግሞ እንድታስረዳኝ አልፈልግም ዞር በልኝ እያለች በጥፊ ስጠበጥበው አይተናል ማለት ነው። ይህ ደግሞ እንግዲህ ድራማ ነው አይዶኖች እና ያለን ቆይተን አንድ ቀንም ደህና ሰርተው አቁም። ሁሌ መጨረሻው እኛ እናዝናለን፣ ግን እነሱ መጨረሻ ድራማ ነው ይላሉ። ጋይስ ምን ይመስላችኋል? እች ነፂ ቆይ እስከዛሬ ተቀምጣ የት ነበረች? ደግሞ ትንሽ እንደሚያጠራጥረው እንደተቀላችሁ የድሮ ፎቶ ምናምን አብርሽ ፂም የለውም ነበረ ምናምን። አሁን ላይና ድሮና አሁን በፍጹም አይገናኝም ማለት ነው። እና በዛ ሰዓት የሆነ ፎቶ አለ እና ዘመድ ምናምን እናት መሰለኝ ሳትሆን አትቀርም እንደኔ ማለት ነው። ውድ ቤተሰቦች ሀሳባችሁን ኮሜንት ላይ ዱቅ አድርገው። አመሰግናለሁ። ባይ ባይ።